በጣም ቆይቷል ከጻፍከው። ኢትዮጵያ አበደች የሚለው ግጥም ዛሬ ጻፍከው ነው የሚመስለኝ እኔ። በጣም ያ ከነ አረፍተ ነገሩ ማለት ነው። ድሮ እኮ ነው የተጻፈው እኮ በጣም ቆይቷል። አባቴ ገዛልኝ በረባሶ ኳስ ጫወት ተበጥሶ ከሜዳ ቤት እስከምደርስ የጋለው መሬት እግሬን ሲጠብስ ከንዳዱ ለማምለጥ ጥንቢሮዬን አቃቅፌ ስሮጥ አስታውሳለሁ ልጅነቴን። አሁን እንዴት ነበር? አሁን በጠራራ ፀሐይ በነደደ መሬት ሰውነቱን እዚያ ዘርሮ ፊቱን አስፋልት ላይ ጥሎት ያንኮራፋል እንቅልፍ ወስዶት። በደረቅ ሌሊት እጅ ከኪስ በማይወጣበት ብርዱ አይሎ ጆሮ በቆፈን በሚደርቅበት ያበሻ ልጅ እግሩን አቅፎ ከድንጋይ መስሎ ከአፈር አፈር መስሎ ተመሳስሎ እናንተ ብርድ እንዴት ይሞቃል እንቅልፍስ እንዴት ይወስዳል። የሙት መታሰቢያ የሐውልት አጥር እንደ ተከበረ የመኖሪያ ቤት ቀጠር ላስኪት ተከልሎ እምነበረ ላይ ሲታደር ይህም እንደ ሕይወት ኖሮት ድሪያ ወገብ ሰበራ ለርቢያ ኤዴ አብዳለች ኢትዮጵያ። ሽማግሌ ልመና ወጣ አገር እንዳላቆመ ተዋረደ። ሕፃናት የገቢ ምንጭ ሆኑ ያስተዋለ ነደደ። ጨካኝ በቃኝ አላውቅ አለ ኦዳም ኦዱን ወደደ። የተማረው ያስተማረውን በላ ይረዳኛል ያለ ተካደ። እንደዛ ነበር። አሁን የኛው አራቱ ስንኝ ይገርመኛል በጣም ያወራውን ሁሉ የሚያስረው ባላወራው እንዳትቆርጠው ግን ያንን ወደ መጨረሻ ጥያቄ መጥቻለሁ። እሺ